የ32ኛ ሳምንት እንግሊዝ ፕሪሚየር ሊግ ጨዋታዎች ነበሩ። ትላንትና 4 ጨዋታዎች ወልቭስ ከቶተናም ጋር ያደረጉት ጨዋታ ሞሊኖ ላይ ተደርጎ በወልቭስ 4-2 አሸናፊነት ተጠናቋል። ሪያን አያት ኑሪ ሁለተኛው ደቂቃ ላይ ጎል አግብቶ ነው ወልቭስ መምራት የጀመረው። ይህ አልጄሪያዊ የግራ መስመር ተከላካይ በወልቭስ ደረጃ ብቻ መጫወት ያለበት አይመስለኝም። ትልቆቹ ቡድኖች በደንብ አይናቸውን የሚጥሉበት ይመስለኛል። በተለይ ደግሞ በዚህ በሶስት ተከላካይ ሲስተም የሚጫወቱ ቡድኖችም በእርግጥ ለዚህ በአራት ተከላካይ ለሚጫወቱ ቡድኖችም የሚሆነ ዊንግ ባክም ፉል ባክም ሆኖ መጫወት የሚችል ከኳሱ ጋር በጣም አሪፍ የሆነ ተጫዋች ነው። ጄር ስፔንስ 38ኛው ደቂቃ ላይ በራሱ ላይ ባገባው ጎል እንደዚሁ ወልቭስ 2-0 መምራቱ ቀጥሎ ነበር። ግን ቶተናም በሁለተኛው አጋማሽ ማቲስ ቴል 59ኛው ደቂቃ ላይ ባገባው ጎል ወደ ጨዋታው የተመለሰ ቢመስልም የዮርገን ስትራንድ ላርሰን እና ማቴዎስ ኩኛ ባገቧቸው ጎሎች ወልቭስ ያው ማሸነፉን አረጋግጧል። ሪቻርድሰን 85ኛው ደቂቃ ላይ ቶተናምን ያው ከሽንፈት ያልታደገ ሌላ ጎል አግብቶ ነበረ። ቼልሲና ኢፕስዊች ያደረጉት ጨዋታው ለ2 ተጠናቋል። ስታንፎርድ ብሪጅ ላይ የተደረገውን ጨዋታ ኢፕስዊች በመጀመሪያው አጋማሽ 2-0 ይመራ ነበር። ይህንን ጨዋታ እንደውም አንድ ጎል ተሽሮባቸው ነው እንጂ 3-0 ሁሉ አድርገውት ነበር። ኬራ ማኬናና ተጫዋቾቹ በጣም አስደናቂ የሚባል የመጀመሪያ አጋማሽ ነበር የነበራቸው። ግን 46ኛው ደቂቃ ላይ ሁለተኛው አጋማሽ ልክ እንደተጀመረ የቀድሞው የማንቸስተር ዩናይትድ ተከላካይ አክሴል ቱዋንዜቢ በራሱ ላይ እንደዚሁም ደግሞ ጄደን ሳንቾ 79ኛው ደቂቃ ላይ በጣም አሪፍ ጎል አግብቶ ቼልሲ 2-2 ጨዋታውን አጠናቋል። በሜዳው ቢያንስ ሳይሸነፍ ወጥቷል። አሁን በዚህ በአውሮፓ ቻምፒየንስ ሊግ ከሚያሳተፈው የመጨረሻ ደረጃ ውጭ ሆኗል። 6ኛ ደረጃ ላይ ነው የተቀመጠው ቼልሲ በ54 ነጥቦች። ግን እኮ በዚህ በሁለተኛው ዙር ላይ በጣም ጠንካራና የዚህ የአውሮፓ ቻምፒየንስ ሊግ ተሳትፎ ስፍራውን ያረጋገጠ ቡድን መስሎ ነበር። ግን ያው በጊዜ ሂደት እየተንሸራተተ የመጣ ቡድን ሆኗል። ሊቨርፑል ከዌስትሃም ጋር ያደረገውን ጨዋታ 2-1 አሸንፏል። ሉዊስ ዲያዝ 18ኛው ደቂቃ ላይ እንደዚሁም ቨርጂል ቫን ዳይክ 89ኛው ደቂቃ ላይ ያገቧቸው ጎሎች ናቸው የአርነ ስሎትን ቡድን ከአለፈው ሳምንት ሽንፈቱ ወደ ባለድልነት የመለሱት። አንዲ ሮበርትሰን 86ኛው ደቂቃ ላይ ራሱ ላይ ባገባው ጎል ዌስትሃም አቻ ሆኖ ነበር። ጨዋታውም በዛ መልክ ይመስል ነበር። በጣም አሪፍ ጨዋታ ነበር ሆነ ለመናገር በተለይ ለገለልተኛ ተመልካች በጣም አሪፍ ነበር። ግን ለሊቨርፑል እንደው ሙሉ ያልሆነ ደስታ፣ ምክንያቱም በዛ በፉልሃም ጨዋታ ላይ ታይቶ የነበረው የዚህ የመከላከል ክፍል ክፍተት እና የመከላከል ክፍሉ በቀላሉ የመፍረክረክ ምልክት በዚህኛው ጨዋታ ላይ በተወሰነ መልኩ ይታይ ነበር። በእርግጥ የዌስትሃም ጎል ሲቆጠር የተከላካዮች አለምና በተለይ የቨርጂል ቫን ዳይክና የአንዲ ሮበርትሰን እንደዚሁም ደግሞ የግብ ጠባቂያቸውም ጭምር አለመናበብ በግልጽ ለዛ ጎል መቆጠር ምክንያት እንደሆነ መናገር ይቻላል። ትናንትና አሊሰን ቤከር ባይኖር ኖሮ ሊቨርፑል ከአንድ በላይ ጎል ሊገባበት ይችል ነበር። እነ ማማዱ ኩዱስ ያደረጓቸው አስደናቂ የሚባሉ ሙከራዎች በአሊሰን ቤከር አስደናቂ ቀልጥፍናና ልምድም ጭምር ከሽፈዋል ወይም ጎል ሳይሆኑ ቀርተዋል። የግብ ጠባቂ ለምን ከዓለማችን ምርጥ ግብ ጠባቂዎች መካከል አንዱ እንደሚባል ለኔ ቢያንስ ከማኑኤል ኖየር በኋላ ሁለቱም አይነት ግብ ጠባቂ ዘመናዊ ግብ ጠባቂ ነው ፔፕ ጋርዲዮላ የሚፈልጉት አይነት በእግሩ ከኳስ ጋር ምቾት የሚሰማውም እንደዚሁም ደግሞ በእጁም ደግሞ ኳስም ሲያድን ሾት ስቶፐርም ደግሞ ሲሆን በጣም ጥሩ የሚባል ግብ ጠባቂ እንደሆነ እያሳየ ነው የሚገኘው። ቅዳሜ ዕለት የአርሰናል ነጥብ በጣል ተከትሎ የማሸነፍ ግዴታ ጫና እንዳለበት ያስታውቅ ነበር። ከጨዋታው ጅምር አንስቶ ሊቨርፑል በቶሎ ሻምፒዮንነታቸው ማረጋገጥ ይፈልጋሉ። ምክንያቱም በተወሰነ መልኩ የአንፊልድም ድባብ ተቀዛቅዟል። ይሄ የቡድናቸው ላይ የመተማመን ነገር አትመለከትም። ጥቂት ስጋት ያለ ይመስላል። ዝለትም ነገር ይታያል። በትክክልም ያንንም ነገር አሳይ ነበር እና በቶሎ ጨዋታውን በጊዜ ለመጨረስ እና ቶሎ ጎል ለማስቆጠር የሚፈልግ አይነት እንቅስቃሴ አሳይቶ ነበር። ሉዊስ ዲያዝ፣ ኮነር ብራድሌይ በመጀመሪያዎቹ 15 ደቂቃዎች ለጎል የቀረቡ ሙከራዎችን ካደረጉ ተጫዋቾች መካከል ናቸው። 18ኛው ደቂቃ ላይ ኢብራሂማ ኮናቴ በረጅሙ የጣለለትን ኳስ መሐመድ ሳላህ በፍጥነት ይዞ በመግባት ለሉዊስ ዲያዝ አቀብሎት ጎል አስቆጥሯል። ሉዊስ ዲያዝ ጎሉ ሲገባ የዌስትሃም ዩናይትድ የሁለቱ የመስመር ተከላካዮች በተለይ ደግሞ የአሮን ዋንቢሳካ የሉዊስ ዲያዝን ማርክ ለማድረግ እና ደግሞ ይሄ ተከትሎትም ወደ መከላከል ቀጠናው ለመግባት መዘግየት እንደዚሁም ደግሞ የዲዮጎ ጆታ አሰሳች ሩጫም በደንብ አስተዋጽኦ ነበራቸውና ሉዊስ ዲያዝ ባገባው ጎል ቀዳሚ ሆኖ ነበር። መሐመድ ሳላህ የንን ኳስ የመጨረሻውን ኳስ ማመሻሽቶ ማቀበሉን ተከትሎ በቴሪ ኦንሪ ተይዞ የነበረውን በአንድ የውድድር ዘመን በርካታ ጎሎች ላይ በቀጥታ የመሳተፍ ክብረ ወሰንን አሻሽሏል። የማለት ጎል በቀጥታ ማግባትም እንደዚሁም የመጨረሻ ኳስ አመሻሽቶ ማቀበልን በጋራ ደምረን የምንመለከተው ከሆነ በእርግጥ
የቴሪ ሄንሪ 2002-2003 የውድድር ዘመን ላይ ቀጥታ 44 ጎሎች ላይ ተሳትፎ ነበር። 24 ጎሎችን አስቆጥሮ 20 ጎል የሆኑ ኳሶችን የመጨረሻ ኳሶችን አቀብሎ ነበር። ይህንን ክብረ ወሰን አርሊንግ ብራውት ሃላንድ 2022-23 የውድድር ዘመን ላይ ከ20 ዓመታት በኋላ ተጋርቶት ነበር። 36 ጎሎችን አግብቶ 8 ጎል የሆኑ ኳሶችን አመቻችቶ በማቀበል ግን ሳላህ በ27 ጎልና 18 አሲስቶች ያሉት በዚህኛው ውድድር ዘመን በሁለቱም በኩል በደንብ የተሳለ መሆኑን ትመለከታለህ። እና ምናልባት ይሄ በአንድ የውድድር ዘመን ብዙ የመጨረሻ ኳሶችን አመቻችቶ የማቀበል ሪካርድንም ሊሰብር ይችላል። እንደገና ደግሞ በብዙ ጎሎች የማስቆጠር ክብረ ወሰንም የመስበር እድል አለው። ምናልባት ከዚህ በኋላ 10 ጎል የሚያገባ ከሆነ በቀሪዎቹ ጨዋታዎች ላይ የአርሊንግ ብራውት ሃላንድ ተይዞ የነበረውና አሁንም ድረስ ያለውን በአንድ የውድድር ዘመን በርካታ የሊግ ጎሎችን የማስቆጠር ክብረ ወሰንም እንደዚሁ ሊያሻሻል ይችላል። ሃላንድ 36 ጎሎችን ያስቆጠረበትን የውድድር ዘመን ማለት ነው። አጠቃላይ እስካሁን ድረስ በሊጉ ብቻ 45 የጎል ተሳትፎ አለው። ያው ከዚህ ጎል መቆጠር በኋላ የሁለቱን ግብ ጠባቂዎች ድንቅነት የፈለጉ ሙከራዎች በሁለቱም አጋማሾች እና በሁለቱም ቡድኖች በኩል ነበሩ። ሁለተኛው አጋማሽ ላይ አቻ ለመሆን ከፍ ያለ ግፊት ከዌስትሃም በኩል ቢኖርም አርነ ስሎት ጨዋታው ለመቆጣጠር ከዚህ ቀደም የሚደነቁበት የነበረውን የዚህ የጨዋታ ውስጥ ጌም ማኔጅመንታቸው ነው። ይሄ ጨዋታው የሚያስተዳድሩበትን ነገር ትላንትና ዘግይተው ነበረ አንዳንድ ቅያሬዎችን ለማድረግ። በእርግጥ ከዘግይተው ቅያሬዎችን ካደረጉ በኋላ ቡድናቸውን ጎል ላይ ቆጠርበት ከማድረግ አልተከላከሉም። 86ኛው ደቂቃ ላይ ሉካስ ፓኬታ ከራሱ ሜዳ በረጅሙ የላከለት ኳስ አሮ wan-bissaka ወደ ሊቨርፑል የፍጹም ቅጣት ክልል ሲያሸመው እንዳነሳ ነው ቨርጂል ቫን ዳይክ እና አንዲ ሮበርትሰን መናበብና መግባባት ሳይችሉ ቀርተው አንዲ ሮበርትሰን ኳሱን ያው ራሱ ላይ አግብቶታል እና ያለፈው ሳምንትም በፉላም ሲሸነፍ ሊቨርፑል እንደዚህ ሁለት ጎሎች ላይ ያው በቀጥታ ተሳትፏል። ቡድኑ ላይ ከተቆጠሩ ጎሎች መካከል ሁለቱ ላይ እንደዚሁ እሱም ስተት ሰርቷል ብሎ ማንሳት የሚቻል ይመስለኛል። ጥሩ ሳምንታት አይደሉም። አጠቃላይ በዚህ የውድድር ዘመን አንዲ ሮበርትሰን ከዚህ ቀደም እናውቀው የነበረውን ጥራቱና የዚህ በጨዋታ ላይ አገልግሎቱም በብዙ ቀንሶ ነው እየተመለከትነው የምንገኘውና ክረምት ላይ ሊቨርፑል ከቦርንመዙ የግራ መስመር ተከላካይ ከሚሎሽ ኬርኬዝ ጋር ስሙ በስፋት እየተያያዘበት የሚገኘው አንዱ ምክንያት የሮበርትሰን በዚህ በኩል መድከሙም ነው እና ቨርጂል ቫን ዳይክ ለጎሉ መቆጠር ትልቁን ኃላፊነትና ጥፋትም ትልቁን ኃላፊነት የሚወስደው እሱ ነው። ግን ስህተቱን አርሞ ቡድኑን አሸናፊ አድርጓል። ከ3 ደቂቃ በኋላ አሌክሲስ ማካሊስተር ከቀይ መስመር ያሻማው ነው የማዕዘን ኳስ በግንባሩ ገጭቶ በማስቆጠር ቡድኑን አሸናፊ አድርጓል። ሊቨርፑል አሁን ከ32 ጨዋታዎች 76 ነጥብ ይዞ ሊጉን እየመራ ነው የሚገኘው ከአርሰናል በ13 ነጥቦችና በተመሳሳይ 13 የጎል ክፍያም ይበልጣል እና በቀጣይ ያው ሻምፒዮን የሚሆኑበት ጊዜ ሩቅ አይደለም። የርገን ክሎፕ ሻምፒዮን ከሆነ በኋላ ነው ወደ አንፊልድ የሚመለሰው ማለታቸውን ተከትሎ ያው የሊቨርፑል ደጋፊዎች የእሳቸው መመለስም በናፍቆት እየጠበቁ ነው የሚገኙት። ከ30 ዓመታት በኋላ እሳቸው ነበሩ የሊግ ሻምፒዮን ያደረጓቸው በኮቪድ በተነሳበት የውድድር ዘመን ላይ። ኒውካስል ዩናይትድና ማንቸስተር ዩናይትድ ያደረጉት የምሽት ጨዋታ በኒውካስል ዩናይትድ 4-1 አሸናፊነት ተጠናቋል። ሳንድሮ ቶናሊ 24ኛው ደቂቃ፣ ሃርቬ ባርነስ 49ኛውና 64ኛው ደቂቃ እንደዚሁም ደግሞ ብሩኖ ጊማራይሽ 77ኛው ደቂቃ ላይ ያገቧቸው ጎሎች ናቸው ኒውካስል ዩናይትድን አሸናፊ ያደረጉት። ጋርናቾ 37ኛው ደቂቃ ላይ የዩናይትድን ወደ አቻነት ያመጣ ጎል አግብቶ ነበር። ግን እንደው ያን ያክል ጨዋታው ላይ ለውጥ የፈጠረ እንደዚሁም ደግሞ በድንገቴም ይመስላል በተወሰነ መልኩ ውስጥ ተመለከተው የኒውካስል ዩናይትድ ተከላካዮች ወይም ደግሞ አጠቃላይ የዚህ መከላከል ቅርጽ ባልተስተካከለበትና እንደው የዚህ በቶሎ ወደ ሜዳቸው ሪከቨር ማድረግ ባለመቻላቸው ወይም ደግሞ በቶሎ የመከላከል አጥራቸውም መጠበቅ ባለመቻላቸው የተቆጠረ ጎል ይመስላል። ውጤቱ ሂደቱን የሚገልጽበት እንደው ሙሉ በሙሉ ባይሆን ምክንያቱም አጠቃላይ የጨዋታው እንቅስቃሴ ከዛም የከፋ ነበር የኒውካስል ዩናይትድ ተጫዋቾች የነበራቸው ብልጫ፣ እንደዚሁም ደግሞ የሌላ ደካማ ክብረ ወሰን እንደዚሁም ዩናይትድ ይበልጥ ደክሞ የታየበት አይነት ጨዋታ ነው። በቅርብ ሳምንታት የተሻሻለ መስሎ ነበር አይደል ዩናይትድ፣ ግን እዛ የመሻሻል ምልክቱ ላይ ውሃ ቸልሶ ወደ ውድድር ዘመኑ ጥልቅ መልኩ የመለሰው ይሄ ጥቅል መልኩ የመለሰው እንቅስቃሴ ነበር በሁለቱም አጋማሾች የነበረው። አንድሬ ኦናና በተለይ ከሊዮን ጋር በነበረው ጨዋታ ላይ የሰራቸው ሁለት ስህተቶች ነው አምሮን እንደዚህ ንጹህ እንዲያደርግ እና ደግሞ እየተፈጠረበት ከሚገኘው ጫና ራሱን በተወሰነ መልኩም ቢሆን እንዲያሳርፍ በሚል ትናንትና ከቡድን ስብስቡም ውጪ ነበር የነበረው። አልታይ ባይንዲር
እንግዲህ ወደ ማንቸስተር ዩናይትድ ከመጣ ሁለተኛው ውድድር ዘመኑ ሊጠናቀቅ ነው። ግን እስካሁን ድረስ አንድም የፕሪሚየር ሊግ ጨዋታ ጀምሮ አያውቁም ነበር። ግን ትላንትና አስጀምረውታል። በመጀመሪያው አጋማሽ ጥሩ እንቅስቃሴዎች ነበሩት። በሁለተኛው አጋማሽ በእርግጥ እስከ 60ኛው ደቂቃ ምናምን ጥሩ ተንቀሳቅሷል። ምናልባት እሱ ባይኖር ከዚህ በላይ ውጤቱ ሊካፋ ይችል ነበር። ግን ደግሞ በስተመጨረሻ ብሩኖ ጊማሬሽ ላገባው ጎል እንደው ይሄ ሁለተኛ አሲስት የሚሉት አለ አይደል ለጆኤሊንግተን ነው ቀጥታ ኳሱን ለግንባሩ ነው በቃ አንጣጥሮ ግንባሩ ላይ ነው ያስቀመጠለት። ግን ያው የኒውካስል ዩናይትድ ተጫዋቾች የሚታወቁበት ያ በተለይ ከትልልቆቹ ቡድኖች ጋር ሲጫወቱ ያላቸው ታታሪነት፣ እያንዳንዱን ኳስ ለመቀማት የነበራቸው መታተር፣ እያንዳንዱ ፕሬሲንጋቸው ትክክል ነበር። የዩናይትድ ተጫዋቾች ምቾት ይነሳ ነበር። እያንዳንዱ ሽግግሮቻቸው አደገኛ ነበርና የዩናይትድ ተጫዋቾች በዚህ በኩል በብዙ ተቸግረው ነበር። በተለይ ደግሞ የአማካይ ክፍል ላይ የክሪስቲያን ኤሪክሰን መግባት እርግጥ ነው ኳሱን ይሄ ቢልድ አፑን ለማቀላጠፍ እንደሆነ ታሳቢ ማድረግ ይቻላል። ግን ደግሞ ሊጉ ላይ በኒውካስል ዩናይትድ ደረጃ ኢነርጄቲክ የሆነ የአማካይ ክፍል ያለው ቡድን ያለ አይመስለኝም። ትልልቆቹ ቡድኖች የሊቨርፑል፣ የማንቸስተር ሲቲ የአማካይ ክፍሎች እንኳን የማይቋቋሙት አይነት የአማካይ ክፍል የሶስትዮሽ ጥምረት ነው በብሩኖ ጊማሬሽ፣ ጆኤሊንግተንና ሳንድሮ ቶናሊ መካከል ያለው እና ያንን እድሜውም እየገፋ የሚገኘው እንደዚሁም ደግሞ በአካላዊ ቅልጥፍናው ሆነ በዚህ በአካል ጥንካሬው የማይታወቀው ክሪስቲያን ኤሪክሰን ከነሱ ጋር ማጋፈጥ፣ ከዛ ባሻገር ማኑኤል ኡጋርቴም ትናንትና ብዙ ኳሶች ሲሳሳትም እንደዚሁ ነበር እና ብቻ በአጠቃላይ በብዙ መልኩ ደካማ የሚባል ማንቸስተር ዩናይትድን ነበር የተመለከትነው። በኒውካስል ዩናይትድ በኩል የኤዲ ሆው መታመም ያን ያክል ልዩነት በኒውካስል ዩናይትድ በኩል ያን ያክል ልዩነት የፈጠረ አይመስልም። ያው ምክትላቸው ጄሰን ቴንዳል ነበሩ ጨዋታውን ሲመሩ የነበሩትና እኚህ ምክትል አሰልጣኝ ያው ብዙ ጊዜ ምክትል አሰልጣኞች ቡድን ውስጥ እንደው ያላቸው ሚና ትልቅ እንደሆነ በሌሎቹ ሊጎች በትልልቆቹ ሀገር የኛ ነገር አይደለም በብዛት ያው የምንሰማቸው የተለያዩ ነገሮች አሉ። ግን ያው በምክትል አሰልጣኞች እንደው የዋናውን አሰልጣኝ ያክልም ባይሆን ለቡድን ግንባታ አጠቃላይ የዚህ የቡድን ውስጥ ያላቸው ሚና ትልቅ እንደሆነ ትናንትና ጨዋታውን ሲመሩ ከነበረበት መንገድ መረዳት ይቻላል። እና ለማንቸስተር ዩናይትድ በጣም አስከፊ የሚባል ምሽትና ጨዋታ ነበር። ውጤቱን ተከትሎ ኒውካስል ዩናይትድ በ56 ነጥቦች አራተኛ ደረጃ ላይ ተቀምጧል። ረቡዕ ከክሪስታል ፓላስ ጋር የ29ኛ ሳምንት ተስተካካይ ጨዋታውን ያደርጋል። ያንን ጨዋታ የሚያሸንፍ ከሆነ ኖቲንጋም ፎረስትን በልጦ ሶስተኛ ደረጃ ላይ ይቀመጣል። ከ1930-31 የውድድር ዘመን በኋላ ማንቸስተር ዩናይትድን በሊጉ ሁለቴ ያሸነፈበት የውድድር ዘመን ነው ይሄ ማለት ከ94 ዓመታት በኋላ ማለት ነው። ዩናይትድ 38 ነጥብና 7 የጎል ዕዳ ይዞ 14ኛ ደረጃ ላይ ነው የሚገኘው። ሰር አሌክስ ፈርጉሰን የማንቸስተር ዩናይትድ አሰልጣኝ ነው። 810 የፕሪሚየር ሊግ ጨዋታዎችን መርተው 114 ጨዋታዎችን ነው የተሸነፉት በ810 እንግዲህ በእነዚህ ሁሉ አመታት ማለት ነው። ከዛ በኋላ እንግዲህ እሳቸው ከለቀቁ በኋላ ማንቸስተር ዩናይትድ 450 የፕሪሚየር ሊግ ጨዋታዎችን አድርጎ ትናንትና 115ኛ ሽንፈቱ ነው። በ360 ያነሰ የጨዋታ ልዩነት ነው ያለው እና ያው ምን ያክል አስከፊ የሚባል ድህረ ፈርጉሰን አመታት እንደነበሩት ዩናይትድ ማሳያ ነው። በዛ ላይ ደግሞ ጆሹዋ ዘርክዚም በዚህኛው የውድድር ዘመን ምናልባት ከዚህ በኋላ ላይ ይጫወት የሚችልበት እድል እንዳለ አሰልጣኙ ከጨዋታው በኋላ ተናግሯል። በጨዋታው ላይ ባጋጠመው የዚህ የሃምስትሪንግ ጉዳት በስፔን ላሊጋ ትናንትና ሪያል ማድሪድ ከሜዳ ውጭ አላቬስን አሸንፎ በኤድዋርዶ ካማቪንጋ ጎል አሁንም በዚህ በዋንጫ ፉክክር ውስጥ መቆየቱን አረጋግጧል። እንግዲህ ኪሊያን ምባፔ በዚህ ጨዋታ 38ኛ ደቂቃ ላይ በየው ራሱ ዳቪድ አንቸሎቲ ጨዋታውን ሲመራ የነበረው የካርሎ አንቸሎቲ ልጅ ባመነው ጥፋት በቀጥታ ቀይ ካርድ ከሜዳ ተሰናብቷል።